ችለን አለን በእግዚአብሔር ሁሉን አልፈን አለን በጌታ ሁሉ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህንን ቪዲዮ በመላ ዓለም ሆናችሁ የምትከታተሉ ወንድሞች እህቶቼ እንደምን እስከዚህ ሰዓት ቆያችሁ? እንግዲህ ዛሬ ደግሞ በተለየ ቪዲዮ ተመልሼ መጥቻለሁ። ዛሬው ቪዲዮ ትኩረት የማደርግበት የዛሬው ቪዲዮ የሚሆነው ሙስሊም ወንድሞቻችን ሁሉም ሙስሊም ወንድሞቻችን እንዲሁም ደግሞ ብዙም ባይባሉ ጥቂቶች ደግሞ ፕሮቴስታንት ወንድሞቻችን የሚያነሱትን አንድ ቃል ነው የምነግራችሁ እና ይህን ቃል ደግሞ እስቲ መጀመሪያ ከመጽሐፍ ቅዱስ አብሬ ልንግለጽላችሁና ከዛ ወደ ትምህርቱ ገባለሁ ማለት ነው። እና እስቲ ይሄ ቪዲዮ ላይ እንደምታዩት እስቲ ይህንን እስቲ አንብቡት ከኔ ጋር። የማቴዎስ ወንጌል ምዕራፍ 27 ከቁጥር 46 ያለውን ቃል አብረን እናንብብ። በዘጠኝም ሰዓት ጌታችን ኢየሱስ አለ፣ ኤሎሄ ኤሎሄ ላማ ሰበቅታኒ ብሎ በታላቅ ቃል ጮኸ፣ ይህም አምላኬ አምላኬ ለምን ተውከኝ ማለት ነው። ይችን ቃል በማቴዎስ ወንጌል ምዕራፍ 27 ከቁጥር 46 ላይ ያለችውን ቃል እናገኛለን። እና ወደ ጥያቄው ደግሞ ስንገባ ለምንድን ነው ሙስሊም ወንድሞቻችን ይህንን ቃል የሚያነሱት ብለን እንሂድ እና ሳልነግራችሁላ ልትገነዘቡ ትችላላችሁ ብዬ አስባለሁ። አምላኬ አምላኬ ለምን ተውከኝ። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ ሆኖ በ9 ሰዓት ላይ ነበረ ይህንን ቃል የተናገረው። ከዚህም ቃል በኋላ ነበረ ነፍሱ ከስጋው ተለየችው ይላል። አምላኬ አምላኬ ለምን ተውከኝ አለ ሲል አምላኬ አምላኬ አለ ይላል። እና ለምንድን ነው ክርስቶስ አምላኬ አምላኬ ያለው? ራሱ አምላክ ከሆነ አምላክ ደግሞ መሆኑን ደግሞ የሚያሳየው ደግሞ ከዚህ ቀደም በሰራሁት ቪዲዮም የዮሐንስ ወንጌል ምዕራፍ 8 ከቁጥር 40 ላይ ያለውን ቃል አንስተን አምላክ ክርስቶስ አምላክ እንደሆነ ተናግረን ነበር ከሌላ መጽሐፎች ጋር ሪፈር አድርገን እና የዛን ቀን አምላኬ ካልከኝ አምላክ ነው እሱ ብለኝ ከተናገርከኝ ለምንድን ነው እሱ አሁን አምላኬ አምላኬ ያለው የሚል ቃል ይነሳል። ይሄንን ቃል ከመናገሬ ስለዚህ ከማስረዳቴ በፊት አንድ ጥያቄ ልጠይቃችሁ። ሙስሊም ወንድሞቻችን ሆናችሁ ክርስቲያን ወንድሞቼ ሁላችንም እንልጠይቃችሁ እስቲ። በክርስቲያኑ ጊዜ በኦርቶዶክስ አቡነ ዘበሰማያት ካህኑ ፍትሐት ሲሰጥ ሆነ ወይም ደግሞ በቅዳሴ መሃል ወይ በጸሎት መሃል አቡነ ዘበሰማያት ሲል አይምሯችን ላይ የሚመጣው ቀጥታ ምንድን ነው? አባታችን የሚለውን አይደለ? አቡነ ዘበሰማያት በሉ ሲል አባታችን ወይም ካህኑ አቡነ ዘበሰማያት በሉ ሲል አባታችን ወይ በሰማያት የምትኖር ስምህ ይቀደስ፣ ወይ ግዕዙ የምንችል ከሆነ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ እያለን እንቀድሳለን ወይ እንቀጥላለን። እኔው ደግሞ አሁን ድቁናውን ትምህርት ስንማር ውዳሴ ማርያም እንማራለን፣ የዘውትር ጸሎት ሁሉን እንማር፣ አንቀጸ ብርሃን፣ የወድሶ መልካ ማርያም፣ መልካ ኢየሱስ እንማራለን። እና ስንማር አሁን ለምሳሌ የኔ የሰኞን ውዳሴ ማርያም በል ብባል እኔ ቢጠፋብኝ ይቀጥልልኛል አይደለ? በል የሚለኝም ወይም ደግሞ የሚያስተምረኝ አባት ደግሞ ምን ይለኛል? የውዳሴ ማርያም የመጀመሪያውን ቃል ይልልኝና እቀጥለዋለሁ። ውዳሴ ማርያም ብለህ ጀምር፣ ውዳሴ ለእግዝእትነ ማርያም ድንግል ወላዲተ በዕለተ ሰኑይ ብለህ ጀምር ይለኛል። እቀጥሏል። ፈቀደ እግዚእ አግዞ ላትም ዞን ትኩ ዘልብ በአግባቡ ዘተከት መንበሩ ሰዓሊነ ቅድስ ብዬ እጨርሳለሁ። ይህንን እቀጥላለሁ ማለት ነው። በሙስሊም ደግሞ ወንድሞቻችን ደግሞ ስናየን ቢስሚላህ ረህማን ረሂም ካለ በኋላ የሚለው ደግሞ ቀጣይ ደግሞ ትቀጥሉታላችሁ። ወይ ደግሞ ሰላም አለይኩም ቢል ወአለይኩም አሰላም የሚለውን ትቀጥላላችሁ። ወይ ደግሞ ቁርአን አንዱ ቢቀራ አንዱ ቢጀምር የመጀመሪያውን አሊፍ ባታ የሚለውን አሮን ነው ቢጀምር እናንተ ቀጥላችሁ ትቀጥሉታላችሁ። ከሱ በኋላ ያለውን አይደለ የቀራ እንደሆነ ስለምታውቁ ትቀጥላላችሁ። ፕሮቴስታንት ወንድሞቼም ከኦርቶዶክስ ጋር እኩል ናቸው። አንድ አይነት ነው ብዬ አስባለሁ። አባታችሁን ቢል አንደኛው ፓስተር መጥቶ አባታችሁን በሉ ቢል ትቀጥሉታላችሁ። እና ይሄንን ለምንድን ነው ከዚህ ጋር ያገናኘው ካላችሁ ቀላልና ቀላል መልስ ነው ብዬ ነው የምነግራችሁ። አሁን የማቴዎስ ወንጌልን ነገርኳችሁ። ማቴዎስ ወንጌል ምዕራፍ 27 ከቁጥር 46 ላይ ያለውን ቃል ነገርኳችሁ። እስቲ ወደ መዝሙረ ዳዊት እንሂድ። እንግዲህ ወደ መዝሙረ ዳዊት እንዴት ልትሄድ ቻልክ በአንዱ ልትሉ ይችላላችሁ። ቢኮዝ ክርስቶስ የተናገረው ለመናገር የፈለገው አንድ ነገር እንዳለ ለማሳየት ነው። የመዝሙረ ዳዊት ምዕራፍ 21 ላይ ሂዱና ምዕራፍ 21 ላይ ከቁጥር 1 መጀመሪያ ላይ ያለችው ቃል መጀመሪያ ላይ እዩት። መጀመሪያው ላይ ያለው ቃል ምን ይላል? ራሱ ሲጀምር አምላኬ አምላኬ ተመልከተኝ ለምን ተውከኝ። እንግዲህ
ከማቴዎስ ወንጌል ምዕራፍ 27 ከቁጥር 46 ጋር ያለው ቃል ጋር በጣም የተመሳሰለ በጣም ሳይሆን ሙሉ ለሙሉ ተመሳሰለ ነው። ከአንድ ቃል ውጭ ለምን ተመልከተኝም ከሚለው ቃል ውጭ አምላኬ አምላኬ ለምን ተውከኝ ይላል። ይኸው እዚህ ጋር ስክሪን ላይ እንደምታዩት ለምን ተውከኝ፣ አምላኬ አምላኬ ለምን ተውከኝ። መዝሙር 21 ከቁጥር 1 የመጀመሪያው ቃል አምላኬ አምላኬ ለምን ተውከኝ ነው ብሎ ነው የሚጀምረው። እና ለምንድን ነው በመዝሙረ ዳዊት የተቀመጠው የሚለው መጀመሪያ ላይ ማየት ያስፈልገናል አይደለ? ለምን መዝሙረ ዳዊት ለምንድን ነው የመጀመሪያው የምዕራፍ 21 ሲጀምር አምላኬ አምላኬ ለምን ተውከኝ የሚለው ብለን የሚነን ስናይ ይሄ መዝሙረ ዳዊት የተጻፈው መሲሁ ሲመጣ ምን ይካሄድበታል፣ መሲሁ ሲመጣ ምን አይነት ምልክት ያሳያል የሚለው ቃል ነበረ እና ለዛን ይሄ መዝሙር 21 የተጻፈው በሱ ምክንያት ነው። እና መጀመሪያ ሲጀምር አምላኬ አምላኬ ለምን ተውከኝ መጀመሪያ ቅድም ስላችሁ ምን ብያችኋለሁ? ያዙልኝ ይሄንን ኦኬ። መጀመሪያ ሲጀምርላችሁ ምን ብያለሁ? የሆነ ሰው የሆነ ነገር ሲጀምርላችሁ ቀጥ ያለውን አስታውሳችሁ ትሉታላችሁ የምታውቁት ከሆነ አይደለ? ያዙት ይሄንን እና ቀጥ ደግሞ ወደ ቀጥ ልልላችሁ ደግሞ እሺ ይሄ ብቻ ነው ያለው አምላኬ አምላኬ ለምን ተውከኝ የምትለው ብቻ ነው ያለችው ካላችሁ ተሳስታችኋል። አይደለም። እዚሁ የማቴዎስ ወንጌል ላይ ደግሞ ሂዱና የማቴዎስ ወንጌል ምዕራፍ 27 ከቁጥር 39 ላይ ያለው ቃል ደግሞ ሂዳችሁ ደግሞ ስታነቡት ምን ይላል? የሚያልፉትም ራሳቸውን እየነቀነቁ ሰድቡት ነበረ። ቤተ መቅደስ የሚያፈርሰው በሶስተኛውም ቀን የምትሰራው አንተ ሆይ ራስን አድን፣ የእግዚአብሔር ልጅ ከሆንክስ እስኪ ከመስቀል ውረድ ይሉት ነበረ። አለቆቹ፣ ሽማግሌዎች ሁሉ የካህናት አለቃ ሁሉም የሚያልፈው ሁሉ ሰው እንደዛ ሲለው ነበር። እስቲ ደግሞ ይህችን ቃል ደግሞ እንሂድና ደግሞ የመዝሙረ ዳዊት ላይ ደግሞ እንፈልጋለን። ራሱን ሂዳችሁ የመዝሙረ ዳዊት ምዕራፍ 20 ከቁጥር 7 ላይ ከቁጥር 7 ጀምራችሁ ስታነቡት ራሱን ታገኙታላችሁ። የሚያዩ ሁሉ ይጣቀሱብኛል፣ ራሳቸውን እየነቀነቁ ከቸፈራቸው እንዲህ ይላል፣ በእግዚአብሔር አመነ እርሱም ያድነው ከወደደም ያድነው ይላል። ይሄው ራሱ ቃል ከዛ ላይ ተነስቶ እዚህ ላይ የራሱ ቃል እና ክርስቶስ ምን አለ እዛኛው በማቴዎስ ወንጌል ምዕራፍ 20 ለምን ራሱን አያድንም አለ ይላል። ወይ ደግሞ በሌሎቹ ደግሞ ወንጌላቶች ላይ ደግሞ ስታያቸው ደግሞ ምን ይላል? ኤልያስንስ ይጣራል፣ ኤልያስ መጥቶ የሚያድነው ከሆነ እንየው ይላሉ ይላል። ይኸው እዚህ ጋርም ደግሞ ይላል እግዚአብሔር አመነ እርሱም ያድነው ከወደደውም ያድነው እያሉ ይናገሩበት ነበረ። ራሳቸውን ይነቀንቁ ነበረ በከንፈራቸው እያሉ በከንፈራቸው ይናገሩበት ነበር እና ራሱ እዚህ ላይ ያለው ቃል ከዛው ጋር ተመሳሳይ ደግሞ እናገኘዋለን። እስቲ ድጋሚ ደግሞ ወደ ማቴዎስ ወንጌል ደግሞ እንሂድ። ደግሞ ድጋሚ ወደ ማቴዎስ ወንጌል ምዕራፍ 27 ከቁጥር 35 ላይ ያለው ቃል ጋር ደግሞ እዛ ላይ ደግሞ ይላል በሰቀሉ ጊዜ ዕጣ ተጣጣሉ፣ ልብሱን ተካፈሉ፣ ይህንንም ልብሶችን ለራሳቸው ተካፈሉት፣ በቀሚሴ ላይ ዕጣ ተጣጣሉ የሚለው የመጽሐፍ ቅዱስ ቃል እንዲፈጸም የመጽሐፍ ቅዱስ ቃል ደግሞ የት ነው ያለው እንባል። ደግሞ አሁን ድጋሚ ደግሞ የመዝሙረ ዳዊት ምዕራፍ 21 ከቁጥር 16 ላይ ያለው ቃል ደግሞ እዚህ ጋር ታያላችሁ። ብዙ ሾች ከበቡኝ፣ ክፎች ማህበር ያዙኝ፣ እጆችና እግሮች ቸነከሩ። እቺ ራሷን የቻለች አንድ ቃለች። እቺ ራሷን የቻለች እጅና እግሮች ቸነከሩ። የክርስቶስ እጅና እግር ተቸንክሯል አይደለ? እጁን እግሩን ቸነከሩበት አይደለ? በመስቀል ላይ አድርገው አዋሉት፣ እጁና እግሩን ቸነከሩት አይደለ? ሁሉንም ወንጌላቶች ስታዩ የክርስቶስን ስቃይ ሲናገሩ ሁሉም የማይረሷት ነገር እጁን እግሩን ቸነከሩት የምትለዋል ነው። ከዚህ ወደ ስር ዝቅ ደግሞ ከ17 ደግሞ አጥንቶች ሁሉ ይቆጠሩ፣ እነርሱም አወቁ ቸል አሉኝ። ልብሶችንም በራሳቸው ተከፋፈሉ፣ በቀሚሴ ላይ ዕጣ ተጣጣሉ። በቀሚሴ ላይ ዕጣ ተጣጣሉ። የማቴዎስ ወንጌል ምዕራፍ 27 ከቁጥር 35 ላይ ደግሞ ያለው ቃል ራሱ ደግሞ ምን ብሎ ነው የሚጀምረው? ልብሶች ላይ ዕጣ ተጣጣሉብኝ ብሎ ተናገረ። ራሱ የተናገረው የመዝሙረ ዳዊት ላይ ያለችው ራሱ መጣ ደግሞ እዚህ ጋር ተጠቀረች ማለት ነው። እና ይሄ ሁሉ ነገር ተመሳሳይ ሆነ። ይሄ ሁሉ ነገር ተመሳሳይ ሆነ። ለምንድን ነው ዳዊት ይሄንን መዝሙሩ ሲጽፍ ይሄንን የተናገረው ካለ መሲሁ ሲመጣ ይሄ ሁሉ ነገር ይካሄድበታል። ይሄንን ከተካሄደበት ያያችሁ ሰው መሲሁ ስለሆነ እመኑበት ብሎ መዝሙሩ ላይ መዝሙር 21 ላይ ጻፈ። ካህናቶች ደግሞ ይሄንን መዝሙረ ዳዊት በደንብ ነው የሚያውቁት። በደንብ የአሁኑም ካህን ብትሉ የድሮቹም እዛ ሰዓት በክርስቶስም ሲሰቅሉት በነበሩ ካህናቶች በደንብ ነው የሚያጠኑት። ካህን ለመሆን እነዚህ ማጥናት ቶራ የሚሉት ነገር አለ። ቶራ የሚባለው ይሄ ኦሪቶች ማለት ነው። ኦሪቶቹና ይሄ መዝሙረ ዳዊት እና ይሄ በደንብ ነው የሚያጠኑት። በደንብ አጥንተው ነው ካህናት ላይ የሚቀመጡት። እና ክርስቶስ ይሄንን ሲናገር ኤሎሄ ኤሎሄ ላማ ሰበቅታኒ ሲል አምላኬ አምላኬ ለምን ተውከኝ ሲል የመጀመሪያውን የመዝሙር 21ን ሲያስታውሳቸው ነበረ። እሱ ላይ ያለው ሰው የተናገረው መዝሙር ዳዊት የተናገረው በመዝሙሩ የተናገረው አምላኬ አምላኬ ለምን ተውከኝ፣ ከዛስ የሚሰቀለው የሚቸነከረው ልብሱ ላይ ዕጣ የሚጣጣሉበት ሰዎች ሲያልፉ ሲያገድሙ በከንፈራቸው የሚዘባበቱበት ሰው በፊታችሁ ተሰቅሎ አለ እመኑበት የሚለው። ለዛ ነው ቅድም ምን አልኳችሁ?
የሆነን ነገር የተማራችሁትን ነገር ለማስታወስ የሆነ ሰው የመጀመሪያውን ቃል ገፍተር አድርጎ ሲሰጣችሁ ቀጥላችሁ ትሄዳላችሁ አልኳችሁ። ክርስቶስ ሰጣቸው ይሄንን ኤሎሄ ኤሎሄ ላማ ሰበቅታኒ አምላኬ አምላኬ ለምን ተውከኝ የምትለውን ቃል ሰጣቸው እንዲያምኑ። እነሱስ አላመኑም፣ አላዩትም። ይህንን ከማመንና ከመቀበል ይልቅ ፈረዱበት። እስቲ የሚያመልከው አምላክ ኤልያስን ይጣራል፣ የሚያመልከው አምላክ ካለ መጥቶ ያድ ነው ብሎ ተናገሩበት ይላል። አይምሯችሁን ራሳችሁ ደፈኑት ይላል። በክርስቶስ ከማመን ይልቅ መፍረድን መረጡ ይላል። ብዙዎች አለን በዚህ ጊዜ ትምህርታችንም ያለንን እውቀት ለመጥፎ ነገር የምንጠቀምበት፣ ስልጣን ካገኘን በኋላ ያለንን ከኋላችን የተማርነውን ነገር የምንረሳ ሰዎች አለን። የአይሁዳኖቹም ካህናቶች እንደዛን ያደረጉት የተማሩት ያ ሁሉ የተማሩት ነገር እንዳለ እንደው መሲሁን እኮ ሲጠብቁት ነበርም። ግን እነሱ ሲጠብቁት የነበረው መሲህ ከክርስቶስ ጋር አንድ አይነት አልነበረም። እነሱ ሲጠብቁት የነበረው መሲህ በጦርነት የሚያሸንፍላቸው ከሮማውያን ግዛት የሚያወጣቸው ነበረ ሲጠብቁ። በፈረስ ላይ መጥቶ ሰይፍን ይዞ የሚዋጋላቸውና ወደ ጦርነት ይዟቸው የሚሄድን ነበረ። እንደነ ሳምሶን የሆነን ንጉስ ነበር መሲህ ነበረ ሲጠብቁ የነበሩት። እሱ ከመጣ ያድነናል ብሎ ነበርና ሲጠብቁት፣ ግን ከሰይጣን እስራት ነፍሳቸውን የሚያድነውን ክርስቶስን አልጠበቁትም ነበረ። አእምሯቸው በሱ ተደፍኖ ነበረ እና እኔ መሲሁ ነኝ ሲል ይታለ ጦርነት እንደው ብዙዎቹ ሲሉት የነበረው ብዙዎቹ ራሱ ደቀ መዛሙርቱ ሲከተሉት መሲሁ ነኝ ሲላቸው ወደ ጦርነት ልንሄድ ነው ልናሸንፍ ነው በቃ ብሎ ነበረ ደስታቸውን ሲነ። ግን እሱ ክርስቶስ አረጋግጦ እኔ የመጣሁት ነፍሳችሁን ከሰይጣን እጅ ላወጣ ነው፣ አዳምን ከ5500 ዘመን በኋላ መጥቼ አድንሃለሁ ያልኩትን ቃል ልፈጽም ነው የመጣሁት ብሎ አስተምሯቸው ወደ ትምህርቱ እንዲቀላቀሉ አድርጓቸው ነበረ። ካህናቶችም ሲያስቡት የነበሩት መሲህ ይህን አልነበረም የነበረው ያሰቡት በጦርነት ሲመራቸው የነበረውን መሲህ ነበር። እና ግን የተማሩት ትምህርት እኛም ብዙዎቻችንም እንደዚህ ነው የተማርነው ትምህርትና የምናስበው ትምህርት አንድ ሳይመጣልን ሲቀር ወደ ፍርድ ነው የምንሄደው። ቀጥታ ብዙዎቻችን ወደ ፍርድ ነው የምንሄደው። የሆነ ነገር ሰው ሲያደርግ በፍርድ ቀጥታ ነው የምንሄደው ከትምህርታችን ወይም ከአይምሯችን ወይ ከተማርነው ነገር ላይ ዞር ብለን። ካህናቶችም እንደዛ ነበር ያደረጉት። የተማሩትን ትተው ወደ ፍርድ ገቡ። የተማሩት እኮ ኤሎሄ ኤሎሄ ላማ ሰበቅታኒ ሲል መዝሙር 21ን ቀጥታ ነበር ማስታወስ የነበረባቸው አይደለ? ከዛ ኤሎሄ ኤሎሄ ላማ ሰበቅታኒ እንዲህ ቃል እኮ በመዝሙር 21 ላይ ተጽፏል፣ ዳዊት ጽፎታል። ከዛ እንደው እግሮቹን እጆቹን ቸነከሩት ይላል። እንደው ልብሱ ላይ እኮ ዕጣ ተጣጣሉ ይላል። ኧረ እንደው ደግሞ በዚህም አላፊ አግዳሚም እኮ ሲዘባበትበት ነበር ይላል። ይኸው እኮ እዚህ ጋር ፊት ለፊታችን ያለው ሰው እኮ እጁን እግሩን ቸንክረናል። እዚሁ ፊት ለፊታችን ያለውን ሰው እኮ ዕጣ ተጣጥለንበታል፣ ልብሱን ቀደን። እዚሁ አጠገባችን ያለው ሰው እኮ አላፊ አግዳሚው ሲዘባበትበት ነበር ብለው መለስ ብለው ማስተዋል አልቻሉም። ቀጥታ ወደ ፍርድ ነበር ሄዱትና ይህቺው ቃል የማቴዎስ ወንጌል ምዕራፍ 27 እና አምላኬ አምላኬ ለምን ተውከኝ ሲል ክርስቶስ ሰው ሆኖ አይደለም አምላኬ አምላኬ ለምን ተውከኝ ያለው። መሲሁ የመጣው አጠገባቸው እንደሆነ ለማሳየት አምላኬ አምላኬ ለምን ተውከኝ ብሎ የመዝሙር 21 ሲያስታውሳቸው ነውና አትደናገሩ። አምላኬ አምላኬ ለምን ተውከኝ ሲል ክርስቶስ አምላክ ሳይሆን ቀርቶ ሰው ሳይሆን ሆኖ አምላኩን እየጠራ ሳይሆን ይችን ቃል ለማስታወስ ነበርና የተናገረው። አይ ቲንክ የገባችሁ ይመስለኛል። ከዚህ በኋላም ጥያቄ የሚወዛገብ አይመስለኝም ብዬ አስባለሁ። የተናገርኩት በመጽሐፍ ቅዱስ ሪፈር በማድረግ ነው። ብዙዎች አሁን ሙስሊም ወንድሞቻችን ወይም ደግሞ ፕሮቴስታንት ወንድሞቻችን የሚያስቡት እኛ ጻድቃን ቅዱሳኖች የጻፉትን መጽሐፍ ሪፈር እያደረግን በደንብ ግልጽ አድርገን ለመናገር ስንሞክር እኛ ከመጽሐፍ ቅዱስ ብቻ ነው የምናምነው፣ ከመጽሐፍ ቅዱስ ውጭ ያሉን ነገሮች አናምንም ይላሉ። እና እኔ ግን እነሱ አይጠቅሙም ብዬ አይደለም፣ ይጠቅማሉ በጣም እነሱ ገንቢዎች ናቸው፣ መደገፊያዎች ናቸው። ግን እኔ መጽሐፍ ቅዱስ ብቻ ነው የምናምን ብላችሁ የምታምኑ ከሆነ በመጽሐፍ ቅዱስ ሪፈር አድርጌ ነው የተናገርኩት እና ምንም ከመጽሐፍ ቅዱስ የወጣሁበት ቃል የለም። እዚሁ የመዝሙረ ዳዊት ምዕራፍ 21 ልቆል ተናግሬ ነው። ብዙዎቹ ምዕራፍ 22 ይላሉ፣ እንዳትሳሳቱ። ምዕራፍ 22 ላይ ስትሄዱ ታታገኙት። ምዕራፍ 22 ስለሌላ ነገር ነው የሚናገሩ። ምዕራፍ 21 ነው ስለ ክርስቶስ ስለ መሲሁ የተናገረው። ምዕራፍ 21 ነው የመሲሁ ቃል ነው እንደሚባለው። መዝሙረ ዳዊት ማለት መሲሁ ሲመጣ ምን ይፈጠራል የሚለውን ብቻ የሚናገርበት ነው መዝሙር 21 እና መዝሙር 21 ደግሞ ከማቴዎስ ወንጌል ምዕራፍ 27 ጋር በጣም ቁርኝነት አለው፣ በጣም ይገናኛል። ከሱ ጋር ብቻ ሳይሆን ከሌሎቹ ጋር ሌሎቹም ይናገራሉ፣ ከእነሱ ጋርም ይገናኛል። የመጨረሻዎቹ የወንጌሎችን የመጨረሻ ፓርቲ ላይ ስታነቡ ስለ ክርስቶስ ሞት ነው የሚናገሩትና ይናገራል። እና ስለነበረን ሰዓት ሁሉ የአምላካችን ልዑል እግዚአብሔር ስም ዛሬም ዘወትርም የተመሰገነ ነው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።